አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የቲክቶክ ቤተሰቦቼ ሰላም ናችሁ? አለሁ እኔ ደህና ነኝ አልሐምዱሊላህ። እናንተስ ሁሉ ሰላም? ከኔ ሁሉ ሰላም ነው። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት 94700 ብር የፈጀ ሙሉ የቤት እቃ ወደ ራያ ቆቦ ለመላክ ለረትብ ነው። አብረን ረትብ 94700 ከትራንስፖርት ውጪ ነው። ይሄ የእቃዋ ብቻ ዋጋ ማለት ነው። ለእናቷና ለእህቷ ነው። ሁለት እቃ ነው ያዘዘችውና የሁለት ቤት እቃ አብረን ረትብ። አብራችሁን ቆዩ። እንደምታዩት ደግሞ አዲስ ነገር አለ። ኢንሻአላህ በቅርቡ አስመርቃችኋለሁ። ያለሁት አዲስ ቦታ ላይ ነው፣ አዲስ ሱቅ ላይ ነው። ያው አላስመረቋቸውም ገና አዲሱን ሱቄ። ኢንሻአላህ በቅርቡ አንድ ቪዲዮ ለቅላችኋለሁ ሙሉ ከነዋጋ ከነ ምናምኑ ከነ ሁሉ ማለት ነው። ዛሬ ግን ይሄ እቃ ነገ መሄድ ስላለበት ግዴታ መረተብ አለብኝ። የምታዩትን እዚህና እዚህ ለእናቷና ለእህቷ ሁለት ረቶ አዘጋጅቻለሁ። በዚህ በሁለት ረቶ እቃዋን የምረትብ ይሆናል ማለት ነው። እስኪ ከእናቷ ልጀምርና ከእናቷ ጀምሬ የማሳያችሁ ይሆናል። ያው ፈጠን ፈጠን ያለ ቪዲዮን የማሳያችሁ እንደ ሁሉ ጊዜውም የምታዩት ብርድ ልብስ አድርጌላታለሁ። እቺን አሪፍ ብርድ ልብስ እንግዲህ ከስር ጉዘጉዝና እቃውን ማስገባት ጀምራለሁ ማለት ነው። እዚህ ጋር ደግሞ ሁለት መካጃ ለአልጋ ሰርቻለሁ። ሁሉን ነገር አድርጌያለሁ። ትራስ የለም በላ ሁለት ትራስ አድርጌላታለሁ ለእናቷ። እዚህ ጋር ደግሞ ኦሪጂናሉን ምንጣፍ ባለ ሳንቲሙን ምንጣፍ 6 ሜትር አስቆርጬ አድርጌላታለሁ ማለት ነው። ከሰር ነው ስለዛ እንደዚህ ላኑረው ማለት ነው። ዳ እንግዲህ እቃውን የሲስተሯንም የማዘሯንም ይመስለኛል። ይሄ በዚህ በኩል ያለው የእሷ ነው፣ ይሄ የእናቷ ነው። ራሱ መልቃ ከፋፍላ ኑራለች። በዛ መሰረት እኔ ቪዲዮ ሰራለሁ ማለት ነው። እንግዲህ እናቷ ብርድ ልብስ ይሄንን ይመስላል። ይሄ እዚህ ጋር እንደተለመደው ሁለት የሻይ ማጥለቅ እዚህ ጋር ማማሳያ አንድ ደርዘን ማንኪያ አንድ ደርዘን ማለት ነው። ይሄ እንደዚህ አድርጌላታለሁ። የካሮት መፈቅፈቂያ አድርጌላታለሁ። እዚህ ጋር የቡና ማንኪያ አድርጌያለሁ። የድንች መላጫ ጭልፋ አንዳንድ ነው ያለችኝ ለለው። እዚህ ጋር ደግሞ የፓስታ ማጥለያ ስድስቱን ባንድ የሚይዘውን ለሁለት አካፍዬላት ለእናቷ 3 ለእህቷ 3 አድርጌው ነው። ይሄንን የፓስታ ማጥለያ አድርጌላታለሁ። እዚህ ጋር የቆሎ ሳህን አንዳንድ እዚህ ጋር የምታዩትን ደግሞ ሳህን የእንትን ሰርቪስ በፍሪያ አድርጌላታለሁ። ይሄ ሁሉም የእናቷ ነው ማለት ነው። እዚህ ጋር ደግሞ የእንጀራ ቁጥ መጨመሪያ ፕላስቲኩን አድርገናል። እዚህ ጋር ካሲዮ ድስት ለእናቷም ለእህቷም ነው ያዘዘችው። የእናቷ በዚህ መልኩ አድርጌላታለሁ። እንደዚህ ተጠመጥ። እሺ ለእናቷ ሌላ ያዘዘችኝ እዚህ ጋር 5 ተደራራቢ ሳህን በዚህ በቢጫው ከለር ማለት ነው። በዚህ አይነት አድርጌላታለሁ። ይሄንንም ሌላ የውሃ ጆክ አክለሪክ በዚህ አድርጌላታለሁ። ወርቃማ የውሃ አክለሪክ ጆክ ይሄ የእናቷ ማለት ነው። እዚህ ጋር ደግሞ ጥበብ ሲኒ ከነ ረከቦቱ የምታዩት ረከቦት ማለት ነው። ይሄ ረከቦት ከነ ጥበብ ኮምፕሌት ሲኒ አድርጌላታለሁ። እሺ ሌላ የሽንኩርት መክተፊያ አንድ አድርጌያለሁ። የምታዩት 3 ተደራራቢ 3 ሲኒ ማለት ነው። እዚህ ጋር ደግሞ የምግብ ሱፍራ ለእናቷ አንድ ለእህቷ አንድ ሜትር የሚቆረጥ ነው። ይቆረጣል ማለት ነው። አልቆረጥኩትም እና ነው ገና። ይሄ አንድ ሜትር። እዚህ ጋር የምታዩዋትን ቴርሞስ ሴት ወርቃማ ቴርሞስ ሴት አድርጌላታለሁ። ይሄ እዚህ ጋር 1 ደርዘን የሻይ ውሽ የምታዩትን የሻይ ውሽ አድርገናል። እዚህ ጋር ደግሞ ግማሽ ሲኒ ኳሊቲ ሲኒ ማለት ነው። ግማሽ ደርዘን ሲኒ አድርገናል። በተጨማሪ እዚህ ጋር ከረከቦቱ ጋር ይሄ እዚህ ጋር ደግሞ የምታዩትን ሆብሎቢ የጁስ መፍጫ አድርገናል። እዚህ ጋር ደግሞ አባ ሳህን የተለመደው አድርጌላታለሁ ማለት ነው።
እዚህ ሌላ ያደረኩላት የወተት ሲኒ ይኸው እንደዚህ በየፈጠንኩ ስለሆነ ጉር ነው ያለው። አስተካክዬ ሁሉንም ይዘው ይችላል። የወተት ሲኒ ተንጠልጣሏን ማለት ነው የምታቋት። እዚህ ጋር ደግሞ የውሃ ኮምፕሌት ወርቃማ በመስዋዕቱ ማለት ነው አድርጌላታለሁ። እዚህ ጋር ሌላ ያያችሁት ትንሿን አንሶ ይቺ ትንሿ ምንጣፍ ናት። ይሄም ለእናቷ ነው በዚህ ከለር ማለት ነው የምታዩት በጣም ደስ የምትል ምንጣፍ ይችንም አድርጌላታለሁ። ይሄ ለብቻው የሚታሰር ነው። የሲስተሯ እቃ አነስ ስለሚል ከሲስተሯ እቃ ጋር የሚሄድ ነው ማለት ነው። የእናቷ አልጓል እናቷ እቃ ይሄንን ይመስላል። እስኪ እህቷን ደግሞ አብረን እናስባባ ማለት ነው። ለልክ ለእናቷ እንዳደረገችው ሁሉ ለእህቷም አድርጋለች። እሺ ሌላ ያደረገችላት ሰርቪስ 3 ፒስ ለእናቷ ያደረገችው 3 ፒስ ሰርቪስ። እሺ ሌላ ተመሳሳይ ካሲው ድስት አሪፎን ኦሪጂናሏን ድስት ማለት ነው። ካሲው ድስት አድርገና እንደምታዩት እዚህ ጋር አሁንም ተመሳሳይ የጁስ መፍጫ ለፍቷ ማለት ነው። ሌላ 3 ፒስ የሽንኩርት መክተፊያ ነው። ከዛ ማማሰያ ምን ተደራራቢ ሳህን ባላበባውን አድርገና እዚህ ጋር የካሮት ሻይ ማጥለያ ጭልፋ አንድ ማንኪያና ሹኪያ የቡና ማንኪያ አንድ ደርዘን ማለት ነው። እና የካሮት መፋቂያ ክርና እንዳደረግነው አንድ ይቆም። እዚህ ጋር እቺ ቡና ማንኪያ ሆነ። እዚህ ጋር ደግሞ የምታዩትን የፓስታ ማጥለያ ከእናቷ ጋር አከፋፍለናቸዋል ማለት ነው። እዚህ ጋር 1 ደርዘን የሻይ ቡሽ አድርገናል። 1 ደርዘን የቡሽ ሳህን አድርጋለሁ። እዚህ ጋር ደግሞ ትራስ አድርጋለሁ ማለት ነው። አሁን የሲስተሯ እቃ እነዚህ ይመስላል። የእናቷን የተወሰነውን ትራስና ምናምኑን እዚህ አደርግና በርሜሉ ይዘጋል ማለት ነው። ማዘዝ የምትፈልጉ ዘዙ። ልክ በሷ መልኩ እረትብላችኋለሁኝ። እንዳያችሁት ሁሉንም ተስፋ አደርጋለሁኝ። ዘዙ። በታማኝነት የምትፈልጉበት ቦታ አደርስላችኋለሁኝ። ይሄ የሚሄደው እንግዲህ ራያ ቆቦ ነው። መልካም ሰው ነሽ። እህትሽም እናትሽም ደስተኛ እንደሚሆኑ ተስፋ አደርጋለሁኝ። ስለምትከታተሉኝ አመሰግናለሁ። ቻው